ከፈሪሳውያን እርሾ ተጠበቁ አለ ጌታ ኢየሱስ ክርስቶስ። አንተ በቃ ሳት ሱፍ ለብሰህ ክራባትን እንዲቂቅ አድርገህ ፈሪሳዊ ሆንክ። ተመለስ። እንደው ዝም ሲል ጊዜ ዝም ስላለ ያላየ መሰለህ እንዴ? የምትኖረው ኑሮ ያላየ መሰለህ እንዴ? በአደባባይ ሌላ ሰው፣ በፑልፒት ላይ ጀግና፣ በምስቲ ፊት ጀግና፣ በጓደኞች ፊት ጀግና፣ ሮል ሞዴል ማታረገው ማትሰራው ተአምር የለም። ህዝብ ፊት አንተ መልአክ ነህ፣ እንደ መልአክ ነው የምትታየው። ሁሉ ሰው ይሰግድልሃል፣ ያከብርሃል። ብቻህን ግን ስትሆን ሌላ ሰው ነህ። ከፈሪሳውያን እርሾ ተጠበቁ አለ ጌታ ኢየሱስ ክርስቶስ። እሱም ግብዝነት ነው አለ ጌታ ኢየሱስ ክርስቶስ። ያንን ሲናገር ልብ እያየ ነበር የሚናገረው። እንዴ እግዚአብሔር እኮ ይፈርዳል። ሌሎችን ሲያዋርድ አላየህም እንዴ? መዋረድ ነው የምትፈልገው እንዴ? ዛሬ ቀን ሳለ ተመለስ፣ ተመለስ፣ ታው ተመለስ። ትዋረዳለህ። በአባቴ ቤት ውስጥ እንደዚህ አይን ያወጣ ሰው አላየኝም ብለህ እንደፈለክ ትሆናለህ። ያው በአደባባይ አንተ በጉያ ውስጥ ተደብቀ የምታደርገው ነገር በአደባባይ ይገልጠዋል። ያላየ መስሎ ነው ዝም ስላለ ስለታገሰ እድል ስለሰጠ ቆይ ነገ ከነገ ወዲያ ይለወጣል ንስሐ ይገባል ብሎ ስለጠበቀ እሱ ደግሞ ሲያዋርድ ያውቅበታል። ታውቃለህ አይደል? ያውቅበታል። እሱ ሲያዋርድ ያውቅበታል። ለምንም አያስብም። ያዋርድሃል። እንዳትዋረድ ግን ከፈለክ ተመለስ። የእግዚአብሔር መንግስት እኮ ሰው ያለውን ሁሉ ሸጦ ሊገዛት የተገባት ናት። ጌታ ኢየሱስ ክርስቶስ እኮ በማቴዎስ መንግስተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ወይም ደግሞ ትሬዠር ትመስላለች አለ። ሰውን አግኝቶ ሰወረው። ከደስታውም የተነሳ ሄዶ ያለውን ሸጠና ያን እርሻ ገዛ ይላል። ያለውን ሸጦ የምትገዛ ናት የእግዚአብሔር መንግስት እንጂ እንዴ ያለህን ሸጠ ከገዛሃት በኋላ በእጅ ካደረካት በኋላ የእግዚአብሔር መንግስት ያንተ ከሆነች በኋላ በእግዚአብሔር መንግስት ውስጥ መኖር ከጀመርክ በኋላ እንደገና ተመልሰ ፈሪሳዊ ትሆናለህ። እንደገና ያን የከበረ ያገኘውን የከበረ ነገር ትጥላለህ። አረ ተመለስ ይሻላል። ብትመለስ ነው ይሻላል። እግዚአብሔር እኮ ታውቃለህ ህዝቡን እስራኤላውያንን ለ70 ዓመት በግዞት ሲለቅ ታቦቱ እንዲማረክ ሲፈቅድ he didn't care። ስላዋረዱት አዋረዳቸው። አየህ የኤሊ ልጆች ስላዋረዱት ስላላከበሩት፣ ኤሊም ደግሞ ልጆቹን ለመገሰጽ ስላልቀናና ስላልተነሳ ኤሊን ለማዋረድ አንገቱን ሰብሮ ለመግደል ታቦቱ እስኪማረክ ድረስ ልጆቹ እስኪገደሉ ድረስ ሁሉ ነገር እንዳልነበረ እስኪሆን ድረስ የእግዚአብሔር ክብር እስኪለቅ ድረስ አሁን የምትኮፈስበት አሁን አለኝ ብለህ የምትወጣጠርበት መድረክ ሳይቀር ቤተ ክርስቲያኔ ብለህ ትጠራለህ። የእግዚአብሔርን ቤተ ክርስቲያን አንተ ቤተ ክርስቲያኔ ብለህ ትጠራለህ። የኔ ብለህ ሰይመሃል። እንዴ ያዋርዳል፣ በደንብ አድርጎ ያዋርዳል። እሱ የሚያከብሩኝን አከብራለሁ፣ የሚያዋርዱኝ ይዋረዳሉ። ይህ አይሆንልኝም ብሎ የማለ አምላክ ነው የምናመልከው። ዛሬም አልተለወጠም። ስለታገሰ በሱ ላይ ትጠግባለህ። ስለታገሰ በሱ ላይ አንተ ደብል ላይፍ ትኖራለህ። በሰው ፊት ሌላ ሰው፣ በጓዳ ሌላ። ይኸውልህ እጅን ወደዚህ እንደዚህ አድርጎ አስሮ አደባባይ ያወጣሃል። በፖሊስ አስሮ አደባባይ ያወጣሃል። የምትሰራውን ስራ እግዚአብሔር አይቷል። በስውር የምትሰሩትን ስራ እግዚአብሔር አይቷል። እናንተ በእግዚአብሔር ሕዝብ ላይ የሰለጠናችሁ የእግዚአብሔርን ሕዝብ ልታገለግሉት ሲገባ በእውነት
እግዚአብሔር በሰጣችሁ ድል ተመስገን ብላችሁ ልታገለግሉ ሲገባ በእግዚአብሔር ሕዝብ ላይ ጌታ ይሆናችሁ። እግዚአብሔር ለፍርድ ይነሳል። እግዚአብሔር ለፍርድ ይነሳል። ያው እግዚአብሔር ነው ማለት እግዚአብሔር ለፍርድ ይነሳል። እግዚአብሔር ሲቀጣ ደግሞ ያዋርዳል። ግን ከዛ በፊት ይሄን ስትሰማ ደንግጥ፣ ወደ ጓዳ ግባ። እግዚአብሔር ፊት ንጹህ የሆነ ንስሐ ግባ። በሰው በእግዚአብሔርም ፊት ተመሳሳይ ኑሮ ሊኖር ይገባል። ያው እግዚአብሔር የሰጠህን ይህን የከበረ እድል ሉዝ እንዳታደርግ። እግዚአብሔር ከተነሳ አይመለስም። እኔ አዝናለሁ። እንዴት ዘግናኝ ነገር ሊመጣብህ እንደሚችል አዝናለሁ። ካልተመለስክ አዝናለሁ። እግዚአብሔር ይመልስ። እግዚአብሔር በእውነት ይቅር የሚል አምላክ ነው። በእውነት የሚመለሱትን ይመልሳል፣ የማይመለሱትን ግን ይቀጣል። ሲቀጣ ደግሞ በአደባባይ አዋርዶ ቤተ ክርስቲያን የእግዚአብሔር ቤት የምትለውን ዘግቶልህ በአደባባይ አንጠልጥሎ እንደዚህ ወደ ኋላ አስሮ ያዋርድሃል እግዚአብሔር። ከመዋረደ በፊት ግን ንስሐ ግባ ወንድሜ፣ ንስሐ ግባ። በእግዚአብሔር ፊትና በሰው ፊት የምትኖረው ኑሮ ተመሳሳይ ሊሆን ይገባል። ትራንስፓረንት መሆን አለበት። ትራንስፓረንሲ በአንዳንድ ክብር ቦታ ላይ አስቀምጧችሁ፣ በስልጣን ላይ ሁሉ አስቀምጧችሁ የእግዚአብሔርን ነገር እንደ ቀላል ነገር ያያችሁ፣ ተሰውረ ሌላ ነገር የምታደርግ ሰው አላየኝም ብለህ እግዚአብሔር አይተዋል። እግዚአብሔር ያዋርድሃል። ካልተመለስክ እመነኝ እግዚአብሔር ያዋርድሃል። ስለዚህ የሚሻልህ ዛሬ ቀን ሳለ መመለስ ነው። ባትመለስ ግን ይኸው እርግጡን